እንግዲህ ህገወጥ ቦታ ገዝታችሁ ቤት ለሰራችሁ እንዲሁም ህገወጥ ቦታ ለሰራችሁ አዲስ ህግ ወጥቷል። እንግዲህ ይህን በተመለከተ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁ መዝለቅ ነው። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ሰላም እንደት ናችሁ ውድ የቻናሌ ቤተሰቦች? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ደግሞ አሪፍ ዜና ይዤላችሁ ቀርቤያለሁ። አብዛኞቻችን ያለንበት የሆነ እንዲሁም ደግሞ በስጋት ላይ ለነበርን ይህን እድል ልትጠቀሙት ይገባል። ምናልባት እንግዲህ እስከ መቼ ሊሆን ይችላል ዘላቂ ይሆናል የሚለው ነገር አጠያቂ ሊሆን ይችላል። ነገር ግን በአሁኑ ሰዓት ብዙዎችን እፎይታ ሰጥቷል ማለት ነው። ይህ መረጃ ምንድን ነው? እያንዳንዱ የምናይ ነው የሚሆነው። ይህን ቪዲዮ ላይክ አድርጉት፣ ሼር አድርጉት። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። እንደሚታወቀው በዚህ ቻናል እንግዲህ ለእናንተ የሚጠቅሙ እንደዚህ ትኩስ ዜናዎች ሲኖሩ ለእናንተ የሚጠቅሙና እናንተ ጋር ቢደርስ ያስተምራል ብዬ የማስባቸው የትኛው መረጃዎች በዚህ ቻናል ላይ እንግዲህ ሁሌም እንደማደርገው ወደፊትም የሚቀጥል ይሆናል ማለት ነው። የዛሬው መረጃ እንግዲህ ምንድነው? ህገወጥ ቦታዎች ለገዛችሁ ወይንም ደግሞ ህገወጥ ቦታ ገዝታችሁ ቤት ለገነባችሁ በቀጥታ ህጋዊ የሚሆንበት መንገድ ያ ማለት በቀጥታ ከገዛችሁት የጨረቃ ወይንም ደግሞ የጨረቃ ቦታ የሚባለው ማለት ነው። ወይንም ደግሞ የእርሻ መሬት ላይ ገዝታችሁ ለሰራችሁት ካርታና ፕላን ለሌለው ማለት ነው ቤቱ ከዛው ላይ ቀጥታ ካርታና ፕላን ማሰራት ትችላላችሁ። ቦታም ለገዛችሁ ደግሞ በቀጥታ በራሳችሁ ስም አረንጓዴ ደብተር ማሰራት ትችላላችሁ ማለት ነው። ስለዚህ ከህገ ወጥነት ትድናላችሁ፣ ህጋዊ ይሆናል ማለት ነው። አሁን ላይ ባለው መረጃ መሰረት ማለት ነው። ይህ እስከ መቼ ሊዘልቅ ይችላል አይታወቅም። ምናልባት በዚሁ ይህ አሁን የወጣው ህገወጥ ቦታዎች እንደ ህጋዊ ከተያዙ ህገወጥ ቦታ ላይ የተሰሩ ቤቶች ወደ ህጋዊ የሚቀየሩ ከሆነ እንዳለ ያሉ ህገወጥ ቦታዎች ወደ ሽያጭ ይቀርባሉ ማለት ነው። ያ ማለት ምንም የሚታረስ መሬት ላይኖር ይችላል። በተለይ ወደ ከተማ ክልል ቀረብ ያሉ አካባቢዎች ላይ እነዛን ቀጥታ ምንድነው የሚሆነው ብዙ ቦታዎች ይቸበቸባሉ የሚሸጣሉ ማለት ነው። ይህ ከሆነ ምናልባት ነገራቶች ሊቀየሩ ይችላሉ የሚል ስጋት ስላለ እስከ መቼ ነው ዘላቂ ሊሆን ይችላል አይችልም የሚል ጥያቄ አለ። ነገር ግን በአሁኑ ሰዓት ይህ ነገር ጸድቋል ማለት ነው። ሁላችሁም እንግዲህ እንደዚህ አይነት ህገወጥ ቦታ ለሰራችሁ በተለይ ለገዛችሁ ማለት ነው በስማችሁ እነዚህ ነገሮች ማስተካከል ትችላላችሁ። ቤትም እንዲሁም ደግሞ ቦታም ካለ ቀጥታ በአረንጓዴ ደብተር በራሳችሁ ስም መሰራት ይችላል እንግዲህ ከአሁኑ ሰዓት ጀምሮ ማለት ነው። ይህን ሲባል እንግዲህ አሁን ላይ ቦታም ቤትም ዋጋዎቻቸው ይጨምራል ማለት ነው በተዘዋዋሪ ማለት ነው። እስከዛሬ ድረስ የቤትና የቦታ ሽያጭ ቆሞ ነበር። ሻጭ ነፍ ነበር፣ የሚገዛ አካል ግን የለም ነበር ማለት ነው። ሰውም ወደ ግዥ የሚሯሯጠው የሚገርመኝ ነገር ቦታ እና ቤት ሲወደድ ጠያቂው ሲበዛ ነው ሁሉም ለግዥ የሚነሳው። እስከ ዛሬ ድረስ እንግዲህ ዝም ብሎ ኖሯል። መግዛት እየቻላችሁ ያልገዛችሁ ከዚህ በኋላ ደግሞ ምናልባት ቦታዎች ህገወጥ ቦታዎች ወደ ህጋዊ ሲዞሩ ሰው ወደዛ ትኩረት አድርጎ ግዥ ይፈጽማል። አሁን ምንም አያጠያይቅም፣ ነገ የምናየው ነገር ስለሆነ ማለት ነው። ስለዚህ የመግዛት ፍላጎት ያላችሁ ሰዎች ከወዲሁ ቤት ቦታ ለምትገዙ ብትገዙ እንደ ጥቆማ ነው የምሰጣችሁ ማለት ነው። ከዚህ በኋላም ገበያው ከተነሳ ምንም አያጠያይቅም፣ ነገራቶች ይጦዛሉ፣ ውድ ነው የሚሆነው ማለት ነው። ለሻጭ ጥሩ አጋጣሚ ነው። ነገር ግን ለምንገዛው አካላት ደግሞ ቦታዎች ውድ ነው የሚሆኑት። ሌላው በተለይ ናስ ሜዳ እዛ አካባቢ ላይ መብራት በቅርብ ይገባል ተብሎ እንግዲህ እንቅስቃሴ ተጀምሯል። በቅርብ መግባቱ አይቀርም ኢንሻአላህ። በዚህ አጋጣሚ አሁን ቤት ቦታዎች በጣም ነው የሚወደዱት ማለት ነው። ለሻጭም እንግዲህ ጥሩ ዜና ነው፣ ለገዥም ደግሞ ከወዲሁ ፈጠን ብላችሁ ብትገዙ አሪፍ ነው ማለት ነው። ለማንኛውም እንግዲህ ዋናው ነጥብ ምንድነው የህጋዊ ህገወጥ ቦታ ገዝታችሁ ወደ ህጋዊ የሚዞርበት መንገድ በምን መልኩ ነው የሚለው ነገር ለምሳሌ ያክል እንበልና ህገወጥ ቦታ ገዛችሁ አይደለ? ስትገዙት ካርታና ፕላን ስለሌለው በስማችሁ ካርታና ፕላን አውጣችሁ ስም ማዘዋወር ምናምን አይቻልም። እንግዲህ እስከዛሬ ዝም ብለን ነው እንገዛለን ቤት ሰርቶ መኖር ነበር። አሁን ላይ ግን ለዛ ቦታ ካርታና ፕላን ወጥቶለት በስማችሁ ማዞር ሁሉ ይቻላል ማለት ነው። ወይንም ደግሞ
ቦታ ገዝታችሁ ከሆነ የእርሻ መሬት ነው ብለን እንሰብ በቀጥታ ምን ማድረግ ትችላላችሁ? በስማችሁ አረንጓዴ ደብተርም ማሰራት ትችላላችሁ ማለት ነው። ይህ እጅግ በጣም ምርጥ አጋጣሚ ነው። ካሁን በፊት ለተገዙ ቦታዎችና ቤቶች ምርጥ አጋጣሚ ነው። ፈጥናችሁ እነዚህን ነገሮች ማስተካከል ይኖርባችኋል ማለት ነው። ለምትገዙት ደግሞ እንደገዛችሁ ነገራቶችን አሁኑ ማስተካከል ይኖርባችኋል። ይህ ሲባል ህጎች ይቀያየራሉ። ምናልባት ይህ ነገር ደግሞ መልሶ ወይ ሊሻር ይችላል፣ ወይ ሌላ ሀሳብ ሊመጣበት ይችላል። ነገራቶች እንደወረዱ ወዲያውኑ መጠቀም ይኖርብናል ማለት ነው። ገዝተን ዝም ብለን ማንቀላፋት የለብንም። ቀጥታ ባለው ነገር ተማሙቶ ወደ ገደለው መግባት ነገራቶችን ህጋዊ ማድረግ ይኖርባችኋል ማለት ነው። እጅግ በጣም ደስ የሚል ዜና ነው። ብዙዎቻችሁ እንደምትደሰቱበት አልጠራጠርም። ለሌሎችም ይህ መረጃ እንዲደርስ ሼር አድርጉት፣ ላይክ አድርጉት ማለት ነው። ውድ ተመልካቾች እንደዚህ ያሉ ለእናንተ የሚጠቅሙ አሪፍ መረጃዎች ሁሌም ሲደርሱኝ ወደ እናንተ አሁንም የማቀርብላችሁ ነው የሚሆነው ማለት ነው። ስለዚህ ይህን ቻናል ሰብስክራይብ አድርጉልኝ። እንግዲህ ለ3-4 ዓመታት እንግዲህ የሆነን ነው አብረን ስለ ቤት ፊኒሽንግ ስራዎች፣ ስለ ቦታ ሽያጭ፣ ቤት ሽያጭ እንዲሁም ደግሞ እንደዚህ አይነት አሁን ያቀረብኩላችሁ አይነት መረጃዎች ሲኖሩ የእቃዎች ሲጨምሩ ጨምሯል፣ ሲቀንሱ ቀንሷል። ሙሉ መረጃዎችን እንግዲህ ለእናንተ እያቀረብኩ ወዳችሁና ፈቅዳችሁም ስለምትከታተሉኝ ስለምታበረታቱኝ ሁላችሁንም ከልብ አመሰግናለሁኝ። እኔም ደግሞ ለተከታዮቼ የሚመጥንና አይተው ሰምተው የሚጠቀሙበት ነገር ነው በዚህ ቻናል የሚያቀርብላችሁ ማለት ነው። ምናልባት ሰብስክራይብ ያላደረጋችሁ እንደ አዲስ የምትመለከቱት ካላችሁ ይህን ቻናል ሰብስክራይብ አድርጋችሁ ብትከታተሉት እጅግ በጣም ትጠቀሙበታላችሁ። ብዙ መረጃዎችን ታገኙበታላችሁ። ቤታችሁን የፊኒሽንግ ስራዎችም እንዴት ማሰራት እንዳለባችሁ፣ እንዲሁም ስንት ብር ይዘን መስራት ይኖርብናል፣ ስንት ብር ይዘን ወደ እነዚህ አይነት ስራዎች መምጣት ወይም መጀመር ይኖርብናል፣ ሙሉ መረጃውን እዚህ ቻናል ላይ ታገኛላችሁ ማለት ነው። እንዲሁም ደግሞ የቦታ ሽያጭ፣ የቤት ሽያጮችንም ጭምር የማቀርብላችሁ ነው የሚሆነው። ስለዚህ ሰብስክራይብ አድርጉ ለማለት ነው። ለዛሬ ያስኩላችሁ መረጃ ይህንን ይመስላል። በሌላ አስተማሪና ቁም ነገር አዘር ባለው ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።